አመል ኢትዮጵያ መንግስታዊ ያልሆነ የልማትና ሰብአዊ ድጋፍ ላይ ትኩረት በማድረግ የሚሰራ ድርጅት ሲሆን ከማክስ ፋውንዴሽን በተገኘ የገንዘብ ድጋፍ ከኢትዮጵያ መንግስት ጋር በመተባበር ጤናማ መንደር የተባለ የ5 ዓመት የተቀናጀ ፕሮግራም እንደ አውሮፓውያን አቆጣጠር ከ2021 እስከ 2025 ጀምሮ እየተገበረ ይገኛል። ይሄ ፕሮግራም ወደ 5 አካባቢ የሚተገቡ ዋና ተግባራት አሉት። አንደኛ ምግብ ዋስትናና ስርዓተ ምግብ ላይ ይሰራል ይሄ ፕሮግራም። ከዛ በተጨማሪ የአካባቢ ንጽህናና የግል ንጽህና ላይ ትኩረት አድርጎ ይሰራል። እንደዚሁም ደግሞ የመጠጥ ውሃ አቅርቦትና ከዛ ጋር የተያያዙ ስራዎችን የምንሰራበት ሁኔታ አለ። ከዚህ በተጨማሪም ለእናቶች ስርዓተ ምግብን እንዲሻሻል ትኩረት አድርገን የምንሰራበት ሁኔታ አለ። እንደዚሁም የስራ ዕድል ፈጠራ ላይና የኑሮ ማሻሻያ ስራዎችን የምንሰራበት ሁኔታ አለ እና በመጨረሻም በአምስተኛ ደረጃ ስርዓተ ጾታ እንዲሻሻል፣ እኩልነት እንዲሰፍን እነዚህን 4-5 ዘርፎች ላይ ነው ይሄ ፕሮጀክት ሲሰራ የቆየ። ይህ ፕሮግራም በአማራ ክልል በምስራቅ ጎጃም ዞን ከሚገኙ የገጠር ወረዳዎች መካከል የጎንቻ ሶነሴና የነብሴ ሳር ምድር ወረዳዎችን በመያዝ በሁለቱም ወረዳዎች 12 ቀበሌዎች ላይ ጥቅል ተግባራትንና 26 ቀበሌዎች ላይ ደግሞ ከስርዓተ ምግብ ጋር በተያያዘ ባህሪ ተኮር ስራዎችን እያከናወነ የሚገኝ ሲሆን ቀጥለን የምናስቃኛችሁ ይሆናል። ቀበሌ 011 ወጥ ሰዋል አመልት ኢትዮጵያ ያገኘናቸው ጥቅሞች ልጆቻችንን በስነ ስርዓት አሳድገን ወይም በምግብ ደግሞ ገንቢ የሆኑ ምግቦችንና የተለያዩ ምግቦችን እያዘጋጀን ልጆቻችንን በመመገብ ጥቅም አግኝተናል ማለት ነው። ሁሉም እናቶች ተጠቅመውት እንደኛ በንጹህ አስተዳደር እንዲኖሩ እፈልጋለሁ። ምክንያቱም ከዚህ በፊት የነበረ ነገር ንጽህናችንን አንጠብቅም፣ የተለያዩ ምግቦች ለልጆቻችን መስጠትም አልቻልንም ነበር። ብዙ ነገር ስላለ ይህንን ነገር ሁሉም እናቶች አይተውልንና ሁሉም እናቶች አውቀውት ልጆቻችንን በስነ ስርዓት እንድንመግብና የእኛን ንጽህና ጠብቀን የልጆቻችንን ንጽህና ጠብቀን እንድንኖር እፈልጋለሁ ማለት ነው። በሌላ በኩል በጎንቻ ሶነሴ ወረዳ በጨሞ ቀበሌ ተገኝተን ያነጋገርናቸው እናቶች በበኩላቸው እንዲህ ይላሉ። የናዋያስ ናቀው ነው የምትባል ቀበሌ 019 ቀበሌ ነው። ልጄ ያው በመቀንጨጭ ተይዛ ነበረ ባለመማርና ባለመሰልጠን ሙያ። ዛሬ ግን የወጤና ያክሽኒት ወይም ባስተማሩኝ ሙያ መልክም በተማርነው በተሰበሰብነው ሙያ በንጽህና ሁኔታ በተለያየ ምግብ እየመገብኩኝ ተተመጣጠነ ዶጨት እየመገብኩ እንቁላል እያበላሁ ተመጋገበው ሁሉም የተለያዩ ምግብ እያበላሁ ልጄ ተመቀንጨረ በሽታ ተነቀላልኝ አጋልኝ አይደል። ወርቅዬ ገነት ይባላል። ቀበሌማ ያውባሪ ኢየሱስ እስኪ ምንድን ነበር የተደረገላችሁ? ያን ነገር ዘርዘር አድርገሽ ንገሪኝ። አመልድማ ያደረገልን ያው የኔ ልጅ ራሱ እኔ ህመምተኛው ሆኜ በመቀንጨር ባህሪ ተጎድተው ነበረ። ከዚያም በየወሩ እየወሰድኩ ክትባት ያው ርዝመታቸው ክብደታቸው እየተለኩ ያው የምግብ አይነት በአይነት ምጥን ዱቄት እየገዛን እያዘጋጀን አመልድም ዶሮ ሰጥቶን የዶሮ እንቁላል በፍርፍር በቅቅልም እየመገብ የላም ወተት የምጥን ዱቄት ገንፎ በይሁዲና ሻቦ በአትክልት ቆስጣ እያደረግን እየመገብን ያሳድግናቸው። ፕሮግራሙ ለበርካታ ነፍሰ ጡርና የሚያጠቡ እናቶች በገንፎ ዝግጅት የአቅም ግንባታ ስልጠና ከመስጠት እንዲተገበር ከማድረግ ባለፈ 37 ምጥን አዘጋጅ ምጥን ሻጭ ሴቶችንም የሥራ ዕድል መፍጠር ተችሏል። ዱቄት እንዲገዙ የማከናወናቸው ተግባራት ማለት ነው። ጤና ኬላ ላይ ወይም በተለያዩ አጋጣሚ ስብሰባ በሚያደርጉበት ከጤና ኤክስቴንሽን ባለሙያና ከአመልድ ኢትዮጵያ ከቀጠራቸው ከቤት አባላቶች ከአመልድ ባለሙያዎቹ ጋር ማለት ነው። እሱ ቀበሌ ማዕከል ላይ ህብረተሰቡን በመሰብሰብ የገንፎ ዝግጅት እናሳያለን። እሱ በምናሳይበት አጋጣሚ ጤና ኤክስቴንሽኖች በክትባት ቀን በተለያየ በድር በሰንበቴ ስብሰባዎች ላይ ያው ነፍሰ ጡርና ህጻናቶች ምጥን ዱቄት ገዝተው እንዲጠቀሙ ትምህርት ይሰጣሉ። በዛ አጋጣሚ ነው እንዲገዙ የማደርገው ማለት ነው። ለምን ያክል እናቶች ሽጠሻል? ለ581 581 ነው። ከ581ዶች 200 አካባቢ የሚሆኑ አባቶች ናቸው።
381 እናቶች ማለት ነው። ባለ መገናኘት አበቃን። እንግዲህ ወዲያ ማዶም ወዲህ ማዶም ያላችሁ ሰዎች አብዛኛውን ወዲህ ማዶ ያላችሁ እንኳን ብዙዎቹ አዲሳችሁ አይደለም። ወዲያ ማዶ ያላችሁም ግን በያገኘሁትኝ አጋጣሚ መጥቻለሁ። አግኝቼ እነሴቆል ቤተክርስቲያን አካባቢ ላይም ያሳየነዋለን። ደንጂ ጥራ አካባቢ ላይ ምደን አጋጣሚ አባሉን የሚያጣንበት ሁኔታ አለን። ገንፎ ዝግጅት ለማሳየት መቼም ቦዝነን አናውቅም። ገንፎ ዝግጅት ማለት በእኛ እንደ አማራ ክልል አመልድ ኢትዮጵያ ህፃናትን ከመቀንጨር በሽታ ለማዳን የገባልን ፕሮጀክት ነው ማለት ነው። በአማራ ክልል ከማንኛውም ክልል የተለየ መቀንጨር በሽታ ተከስቷል በእኛ ክልል ላይ ማለት ነው። ስለዚህ ይሄንን ህፃናት ለ157 ጤና ኤክስቴንሽን እና የጤና ባለሙያዎች የአቅም ግንባታ ስልጠና በመስጠት ከ20 ሺህ በላይ ለሚሆኑ ከ2 ዓመት በታች ህፃናት የእድገት ክትትልና ማበልጸግ ልኬት እንዲሰራላቸው ማድረግ ተችሏል። አመልድ ኢትዮጵያ ከገባ 5 ዓመት አካባቢ በአጠቃላይ በፕሮጀክቱ የሚሰሩ ተግባራት በስርዓተ ምግብ ዙሪያ ማህበረሰቡ በምን ልክ ነው ህፃኖችን የሚመግበው? ከ2 ዓመት በታች ያሉትን ነፍሰ ጡር እናቶችን፣ አጥቢ እናቶችን በአጠቃላይ በአመጋገብ ዙሪያ በማህበረሰቡ ውስጥ ያሉትን ክፍተቶች በባለሙያዎችና በጤና ኤክስቴንሽን በማህበረሰቡ ውስጥ ገብተው ሪሰርቾችን ሰርቷል። ዋና መኮንን እባላለሁ። 019 ቀበሌ ምሳሌ የጤና ኤክስቴንሽን ባለሙያ ነኝ። ያው አርሶ አደሮችን በመጎብኘት ቀን በቀን ቤታቸው በመሄድ ከአመጋገባቸው ጀምሮ ያለውን ነገር ግንዛቤ እየፈጠርንላቸው ነው። መጸዳጃ ቤት በተለይ የተሻሻለ መጸዳጃ ቤት እንዲጠቀሙ። የተሻሻለ መጸዳጃ ቤት ማለት ደግሞ የሚታጠብ የሚወለወልና የእጅ መታጠቢያው 20 ሊትርና ከዚያም በላይ ያለው ሆኖ መስፈርቱን ያሟላ የመጸዳጃ ቤት ሰርተው እንዲጠቀሙ ግንዛቤ ተፈጥሯል። አበበች ይባላል። የነፍሴ ሳር ምድር ወረዳ እንስሳትና ዓሳ ሀብት ልማት ጽሕፈት ቤት ኃላፊ ነኝ። የአመልድ ኢትዮጵያ ጤናማ መንደር ፕሮጀክት ወደ ነፍሴ ሳር ምድር ወረዳ ከመጣ ውሎ አድሯል። በዚህም መሰረት በተለይ ከእንስሳት ሀብት ልማት አኳያ 6 ቀበሌዎችን በመመልመል በመምረጥ ፕሮጀክቱ በተለይ የእንቁላል ጣይ ዶሮዎችን የ90 ቀን ዶሮ የእንቁላል ጣይ ዶሮዎችን ለአጥቢ ነፍሰ ጡር እናቶች በመስጠት ሰፊ የሆነ በተለይ ከመቀንጨርና መቀጨጭ ጋር በተያያዘ በህፃናት ላይ እየተከሰተ ያለውን ችግር በዘላቂነት ለመፍታት ሲሰራ የቆየ ፕሮጀክት ነው። ፕሮጀክቱ ከዚህም በዘለለ አርሶ አደሮች ላይ በተለይ ሴት እናቶች ላይ የአቅም ግንባታ ስልጠና በተለይ ከዶሮ ፓኬጅ አኳያ ሰፊ የሆነ ስልጠና የሰጠበትና ድጋፍ ያደረገበት እንደሆነ ለእንስሳት ሀብት ልማት ዘርፉም በዋናነት የመደበኛ ስራ ማሳለጫ ጭምር ሆኖ ያገለገለና ማህበረሰቡ ላይ በተጨባጭ ለውጥ ያመጣ ፕሮጀክት ነው። ፕሮግራሙ ከስርዓተ ምግብ ግብርና አኳያ አርሶ አደሮች የተሻለ የምግብ አማራጭ እንዲያገኙ የውሃ አማራጮችን በመያዝ በጓሯቸው የተለያዩ የጓሮ አትክልቶችን እንዲያለሙና እንዲጠቀሙ ለማድረግ በተለያዩ ስልጠናዎች ግንዛቤያቸውን በማስፋት ለእናቶችና ለቤተሰቦቻቸው 422 የውሃ መጎተቻ ወሸል ፓምፕን በፕሮግራሙ ለታቀፉ ቀበሌዎች በመስጠት የጓሮ አትክልት የሚጠቀሙ የማህበረሰብ አባላትን ቁጥር በመጨመር በህፃናት ምግብ ዝግጅት ላይ ማሻሻል ተችሏል። ፈረስ ማዳ ገብርኤል ነኝ። ስሜ ግሴ ንጉሴ ይባላል። አሁን በአመልድ በገጠር ልማት የአመልድ ጥቅም የሰጠን እርዳታ ድጋፍ የጓሮ አትክልቶችን እንደ ቁልፌ፣ ቆስጣ፣ ደግሞ ካሮት፣ እንደገና ደግሞ የምርጥ ጎመን ይህንን ሁሉ እየተጠቀምን በተለያዩ ነገሮች ዶሮዎችን እናረባለን፣ ሁሎችን እናደርጋለን። በጣም ድጋፍ እያደረገልን ነው። መኮትኮት በደንብ ማድረግ ታስታስር እየቦጠቦጡ ለምግብ መስራት ነው። ይሄ ቀይ ስሩም ይሄ ደርሶ ተዚህ የደረሰውን ያው እየፋቀች ባለቤቴ እየበላ ነው። ቀይ ስሩ ካሮቱም እያያችሁት ነው። እዚያ ደግሞ በእንጨት ስራው የተባለውን አመልድ ድርጅት ይኸው እንትን ብየዋለሁ። ቦታው ስጠበብ ስራ ላይ ነው እዚህ ያደረኩት። ይህን እየተጠቀምን ነው። ነገር እያሻሻልን ተቆስጣውም ተቀይ ስሩም ከዚያም እያደረግን እየተጠቀምን ነው። ከዚያ በተረፈ እያወጣን ለልጆቻችን በሰዓት እንሰጣለን። ከዚያ የተረፈውን ነገር ደግሞ የሚሸጥ ከሆነ ሽጠን ደግሞ ለቤታችን ተወስደን እናውለዋለን። ለቤት ገቢያችን ለቤታችን እንሆናለን። አሁን በቃ
በጣም ጠቅሞናል። እንዴት መሰለህ ንጹህ ውሃ እየጠጣን ፊት ዝም ብለን ነበር ምንገባ አይደል? አሁን ይሄን አምጥቶ ገጠመልን። ገጥሞ እንዲህ ያለ አትክልት ለልጆች ተመጋቢ ሆኖ በቃ እየጠቀመን ነው። ይሄ አመል ድርጅት የዳኛው ባላለ ቀበሌ 019 ቀበሌ ነጭ ጎጥ እኛ ያው በአመል ድርጅት አማካኝነት ዋሸርባን በመሰጠት ያው የጓሮ አትክልቶችን በመትከል የቀጨቱና የቃጨሩ ህጻናትን ወደ ነበረበት ለመቀየር ለህፃኖች አልፎ እኛም የአመጋገብ ስርዓታችን በመቀየር ልጆቻችን እንድናሳድግ ይህን ድጋፍ አመል ድርጅት አድርጎልናል። አርሶ አደር ገረብ ያዝነኝ 011 ሰቀላ ጎንበሬ ነው ያለውኝ። የባቄላ ዝርያ አባቅመማ ናቸው እነዚህ። የአመል ድርጅት አሰልጥኖ ሰጥቶን በእንክብካቤና 13 ነበር የሰጡኝ። ሙሉ በሙሉ በቅለው እየተንከባከብኳቸው እገኛለሁ። ስለዚህ ፈስስ ያለ እየተጠቀምንብን የምንመገበው በጣም ጣፋጭ አዝመራ ነው። የውሃ አምጥቻውን ሰደብሰድበታለሁ። ዘወትር በቃ ምንጊዜም መብላት ሁለተኛ ወጥ መመገብ ይሄን እየቀነጠስን ነው የምንጠቀመው። ይሄን እየቀነጠስን ነው። በጣም ጠቃሚ ነው። የደርቅ ጎመን ምርጥ ገንዘብ ይሄን የአመል ድርጅት አበርክቶልን ነው ይሄን ጥቅም የምንጠቀም። እዚህ አድርገን ነው እኛ እንግዲህ ይሄንን እያጠጣን የምንጠቀምበት። ሰጡና ለሚያጠቡ እናቶች በተለይ ለስርዓተ ምግብ መሻሻል ወሳኝ የሆኑ የጓሮ አትክልት ዘር፣ የድንች ዘር እንዲሁም ደግሞ የባቄላ ዘሮችን ሰጥቷል። በተጨማሪም የ3 ወር እንቁላል ጣይ ዶሮ ኪሎ ዶሮዎችን እንደዚሁ አሰራጭቷል። ከተቀናጀ የግብርና አሰራር አኳያ በፕሮግራሙ 550 አርሶ አደሮችን ዕውቀታቸውንና ግንዛቤያቸውን በማሳደግ በሁሉም ረገድ ተጨባጭ ለውጥ እንዲያመጡ ማድረግ የቻለ ፕሮግራም ስለመሆኑ ለውጥ አስቀጣይ አርሶ አደሮች እንዲህ ይላሉ። እኔ በድሉ ምቹ እባላለሁ። በ011 ቀበሌ ሰዋር ብጎጥ የፒፕ ፒአይ ፋርመር ተብዬ ግንባር ቀደም አርሶ አደር ተብዬ ስለ ፒፕ ምን እናሰልጥኝ አስሮችን ብቁ ለማድረግ ፒፕ ምንድነው የሚለው የተቀናጀ የእርሻ የግብርና እቅድ ወይም የተቀናጀ የግብርና ስራ የሚል ነው። የተቀናጀ የእርሻ እቅድ ማለት አቀናይተን የምንሰራቸው ከ16 ያላነሱ ፓኬጆችን በራሳችን አቅደን በምንሰራቸው ስራዎች ናቸው። እነሱም ስንል የተሟላ ሽንት ቤት መስራት ነው አንዱ። ዶሮ ቤት የተሻለ ዶሮ ቤት መስራት ዶሮ ማርባት ነው አንዱ። ሁለተኛ ልቅ የሳር ግጦሽን በመተው በሬ ማርለብ የበሬ አድልቦት ጥቅም ማዋል ነው። ቁልፊዎችን በመትራት ቆስጣና የተለያዩ የመደብ ፍሎችን አታክልቶችን ለህፃኖች እንዳይቀነጭሩ ከዶሮ ከእንቁላል ጋር ለህፃኖች እንዲመገቡ የማድረግ ነው። በወር ክትባት ህፃኖች ክትትል እንዲደረግላቸው ከ16 ያላነሰ ፓኬጆችን በእቅድ አስለጥፌ ለራሴም ለጥፌ እነዛን እቅዶች መቼ ነው የሚተገብሩ? ማንም ያስተገብራቸው? የመንግስት አካል ነው? የአመል ድርጅት ነው? ግብርና ነው? መቼ ነው? የት ነው የሚተገበረው? የሚለውን በራሴ ለጥፌ በእቅድ አድርጌ ያን እቅድ እያሟላ ነው። በዚያ ላይ ደግሞ ካርታ የ5 ዓመት ካርታ አለ። የድሮ የነበረ ቤቴ ምን አይነት ነበረች? ሽንት ቤት አላት የላትም? የጓሮ አትክልት አለ የለም? የሚለውን አሁን ግን በ5 ዓመት እቅዴን ምርጥ አድርጌ ሁለቱንም ለጥፌ አሸሽዬ አረንጓዴ ጤናማ መንደር ለመፍጠር ሽንት ቤቴን አሸሽዬ ዶሮ ቤት ዶሮችን እያረበው የጓሮ አትክልት ተክዬ ለህፃኖች እየመገብኩ ፖፖ ማዘጋጅ ህፃኑ በፖፖ እንዲጠቀም አጠቃላይ ጤናማ መንደር እንዲፈጠር አካባቢው ንጹህ አየር እንዲኖረው ከኔ ያለ አስሮችን ቢቆ አድርጌ አስሮች ሁሉንም ምስላብ እንዲገጥሙ አድርጌያለሁ። አደር ሞዴል አድርገን የተሻሻለ መጸዳጃ ቤት ከበፊቱ ከነበረን የተሻለ የቤት አያያዝ የተሻሻለ እንዲሆን መጸዳጃ ቤቱም እስላፕ ተገጥሞ የሚታጠብ የእጅ መታጠቢያ ውሃ ያለው ሳሙና ያለው ሁሉ ነገር ያሟላ ይህንን እውቅናው ወስደን ሰርተን ተገንተናል። እቅዱን ማጣት 4 ብዬ ነበር 6 ሆነዋል። የተሻሻሉ በጎች እንደዚሁ 3 የጓሮ አትክልት ነው እንደዚሁ 3 መደብ 2 መደብ የሳባል ነው የሳባልም ነን። አዎ ሁላችንም የተሻሻለ ሽንት ቤት ነው የመጀመሪያም የተሻሻለ ብለን በእኛው የሰራነው አሁንም አልፈረሳለን። አሁንም በዳግመኛ ባይወገን ጊዜ ራዳ ነባለው ከ07 ቀበሌ ከጉናጉና ከፈረስ ማዳ ጎጥ ለለውጥ አስቀጣይ ቡድን ነኝ። እዚህ ድርጅት ከመጣ ያው አንደኛ በስራ ተጾታ የስራ ክፍፍል በፊት ይሄ ሴት ይሄ ወንድ የሚከፍል ነበር። አሁን ግን የሴቱን እኔ እሰራለሁ የወንዱን እሷ ትሰራለች። ሁሉንም በጋራ እየሰራን ይሄን እውቅና ሰጥቶናል ድርጅቱ። አመል ማንኛውንም ፕሮጀክት ሲፈጽም የሚመለከታቸውን አካላት አሳትፎ ነው ፕሮግራም የምንፈጽመው። ስለዚህ በዚህ ፕሮግራም አፈጻጸም ላይ አንደኛ ማህበረሰቡ ከኛ ጋር ከመጀመሪያው ፕሮግራሙ ሲጀምር ጀምሮ ተግባሩን ከመጀመራችን በፊት
ማህበረሰቡን አዌር አድርገን ወደ ስራ የማስገባት ስራዎች እንሰራለን። ከዛ በተጨማሪ ደግሞ የሚመለከታቸው የመንግስት ተቋማት ጋር ተቀናጅተን ነው የምንሰራው። ስለዚህ እነዚህ አመልድ መጨረሻ ላይ ፕሮግራሙን ለሚመለከታቸው አካላት አስረክቦ ሲወጣ ዘላቂ እንዲሆን የመንግስት ተቋማት ከመጀመሪያ ፕሮግራሙ ከመጀመሩ በፊት እስከ መጨረሻ ድረስ ስራዎቹን አብረው ይሰራሉ። የክትትልና ድጋፍ ስራዎችን ያደርጋሉ። በመጨረሻ ደግሞ ፕሮግራሙ ሲጠናቀቅ ለሁሉም ለማህበረሰቡና ለመንግስት ተቋማት በአግባቡ አስረክበን የመውጣት ሁኔታዎች ስላሉ ብዙዎቹ የምንሰራቸው ስራዎች ዘላቂነት ችግር የለባቸውም። መለስ አዳው እባላለሁ። የንፍሳን በረዳ ግብርና ጽሕፈት ቤት ኃላፊ ነኝ። አመልድ ኢትዮጵያ ጤናማ መንደር ፕሮጀክት በወረዳችን የሰሩትን ተግባራት የተወሰነ መረጃ መስጠት ነው የምፈልገው። እንግዲህ አመልድ ኢትዮጵያ ጤናማ መንደር ፕሮጀክት ወረዳችን ላይ 6 ቀበሌዎችን በዋነኝነት አቆ ሰፊ ስራዎችን ሲሰራ ነው የተቀናጁ ስራዎችን ሲሰራ ነው የቆየው። እንደ ግብርና ተቋም በዋነኝነት ትኩረት አድርጎ ሲሰራበት የነበረበት ዘርፍ ፒፕ ይባላል ወይም የተቀናጀ ግብርና እቅድ አሰራር ላይ ነው ሰፊው ስራ ሲሰራ የነበረው። በዋነኝነት በዚህ ዘርፍ የሰራቸው ስራዎች አንድ ሞዴል ችግኝ ጣቢያ ፈረስ ማዳ ችግኝ ጣቢያ ሞዴል ችግኝ ጣቢያ መርጦ እሱ ላይ የተለያየ ድጋፍ ሲያደርግ ቆይቷል። የተለያዩ የደም ዘሮችን ድጋፍ አድርጓል። ለችግኝ ጣቢያ አገልግሎት እንዲውሉ የእርሻ መሳሪያዎችን ድጋፍ አድርጎልናል። እንዲሁም ደግሞ ለችግኝ ጣቢያ አገልግሎት እንዲውሉ የፖሊቲክ ቲዩብና ሌሎች ድጋፎችን በሰፊው ለችግኝ ጣቢያ አስፈላጊ ናቸው የሚባሉት ቁሳቁስ ድጋፍ ሲያደርግልን የቆየበት ሁኔታ ነው ያለው። አርሶ አደሮች በመኖሪያ ቤታቸው የግልና የአካባቢ ንጽህናቸውን እንዲጠብቁ ለማድረግ በ12ቱ ቀበሌዎች ለ600 ለውጥ አስቀጣይ አርሶ አደሮች ስልጠና በመስጠት በኮንክሪትና በስላብ ዘላቂና የተሻሻሉ መጸዳጃ ቤቶችን ገንብተው እንዲጠቀሙ ማድረግ ተችሏል። የአመልድም ጥቅሙም ጥሩ ነው። እስከዛሬ ድረስ አናውቅም ነበር። በየሜዳውም በዚያም እያልን በሽንት ቤት እንጠቀም። አሁን የተሻለ ነገር ስላገኘን እንወጣለን፣ እንታጠባለን፣ አጣርተን ተጣጥፈን ወተን ነው። ሰው የለም። የጠጋነች ተመስገን ይባላል። ከዚህ በፊት አስጠያፊ ነገር ነበር ውጭ ላይ። እኔ አሁን ሳስበው ያስጠይፈኛል፣ በጣም ያስጠላኛል። ይህ በፊቱ ማለት ነው። አሁን ግን በጣም የተሻለ ነው። በቃ በተመቸ ሰዓት ገብቶ መጠቀም ይቻላል። በፊት ያስጠላል፣ በጣም ያስጠላል። በሽታ ያመጣል፣ ዝንቦችን ያመጣል ምግብ ላይ። በቃ አሁን ዝንብም የለ ምንም የለ። ያው ጥዳታችንን ስለጠበቅን ማለት ነው። ስሜ ጸጋዬ ታምር እባላለሁ። ቀበሌ 019 ቀበሌ ጎጤ ነጅብ ጎጥ ነው እና አመልድ ኢትዮጵያ መጥቶ ከጀመረ በኋላ 40 ሰው አመቻቹነን በማሰልጠን የጸዳይ መንደር አድርገናታል። አንድ በሽንት ቤት ተሳር ቤት ወደ ቆርቆሮ በመቀየር ሌላ ላይ በዱር መጸዳዳት በመቅረጥ በጤናው በኩል ደግሞ ያው እጅ በመታጠብ አጠቃላይ ደግሞ የቀነጨሩ ህፃናትን ደግሞ እየተፈራረቁ እየተመገቡ እንዲፋፉ በማድረግ እያሰባጠሩ በማድረግ አትክልት በመሰጠት እንደገና ደግሞ እየተቀያየርን እኛ ልምድ ልውውጥ እያደረግን አመቻች ወይም ለውጥ አስከታይ ወይም 3ቱን ቀበሌ በመገማገም ጥሩ አድርገን የጸዳይ መንደር አድርገናታል። በሃይጂንና ሳኒቴሽን ተደራሽነት በግለሰቦች ቤት ያልተገደበው አመልድ ኢትዮጵያ ጤናማ መንደር ፕሮግራም በተቋማት ደረጃም በ12 ትምህርት ቤቶች ላይ በጾታ የተከፋፈሉና አካል ጉዳተኞችን ያማከሉ የተሻሻሉ የመጸዳጃ ቤቶች በመገንባት ከ3500 በላይ የትምህርት ቤት የማህበረሰብ ክፍሎችን ተጠቃሚ ማድረግ ተችሏል። ስሜ ይባላል። የጉናጉና የመጀመሪያ ደረጃ ትምህርት ቤት ርዕሰ መምህር ነኝ። ጉናጉና እንግዲህ ከወረዳው 7 ኪሎ ሜትር አካባቢ የሚገኝ አንድ የገጠር ቀበሌ ነው እና በዚህ ቀበሌ ላይ አመልድ ኢትዮጵያ ከጥናት በማድረግ ካሉ ትምህርት ቤቶች ጋር ተነጻጽሮ 6 ቀበሌ ጋር በመነጻጸር አነስተኛ የሽንት ቤት አቅርቦት በመኖሩ ምክንያት እንዲገነባ ተደርጓል። ሴት ተማሪዎችና ለወንድ ማለት ነው። ይሄ የምናየው ለወንድ ተማሪዎች ነው። እዛ ጋር ደግሞ አንድ ለሴት ተማሪዎች ተብሎ የተዘጋጀ 2 ሽንት ቤት ተዘጋጅቷል ማለት ነው። ጥላው መልክ ይባላል። የነሰ ኮሌጅ የመጀመሪያ ደረጃ ትምህርት ቤት ርዕሰ መምህር ነኝ።
016 ቀበሌ ነው ይሄ ትምህርት ቤቱ የሚገኝበት ቀበሌ እና አመልድ ኢትዮጵያ በርካታ ስራዎችን ሰራን የቆየ እንደ ተቋም ማለት ነው። በተለይ መንግስት መስራት የማይችሉትን ከመንግስት አቅም በላይ የሆኑ ተግባሮች ሰራን የቆየ በተለይ ልጃገረዶች የንጽህና መጠበቂያ ክፍል እጅግ በጣም ዘመናዊ በሆነ መንገድ ሲያገለግል የነበረ ማቴሪያሎችን ከፍራሽ ጀምሮ እያሟላ ተማሪዎች በተለይ የወር አበባ የሚያው ተማሪዎቻችንን እንዳያፍሩ፣ እንዳይሸማቀቁ፣ ከትምህርት እንዳይቀሩ የማድረግ ስራ ሲሰራ የነበረ ተቋም ነው። ለሰው ልጅ እጅግ መሰረታዊ ከሆኑ ነገሮች መካከል ውሃ ቀዳሚ ጉዳይ መሆኑ እሙን ነው። ታዲያ ፕሮግራሙ ከውሃ ሃይጂንና ሳኒቴሽን ጋር በተያያዘ አርሶ አደሮች የንጹህ መጠጥ ውሃ ተጠቃሚ እንዲሆኑና በአካባቢና በግል ንጽህና ላይ የባህሪ ለውጥ እንዲያመጡ በሁለት ወረዳዎች ባሉ ቀበሌዎች ላይ ከአነስተኛ እስከ ጥልቅ የሆኑ 42 የንጹህ መጠጥ ውሃ ተቋማትን በመገንባት ከ25600 የሚሆኑ የህብረተሰብ ክፍሎችን ተጠቃሚ ማድረግ የቻለ ፕሮግራም ነው። ከዚህ ጋር ተያይዞ የውሃ ተቋሙን ለማስተዳደርና ዘላቂነቱን ለማረጋገጥ ለውሃ ኮሚቴዎች የተለያዩ ስልጠናዎችን በመስጠት የተገነባላቸው ውሃ ዘላቂን አድርጎ ከማስቀጠል አኳያ ኮሚቴዎች እንዲህ ይላሉ። ጉልበት ቅነሳ አንድ ሰዓት ሄደን ነበር የምንቀዳ። አሁን በ7 ደቂቃ መንገድ ነው ውሃ የምንወስድ። የጉልበት ጫና ቀንሶልናል። የኔ ሚና ለውሃው አጥር እንዲሰራለት፣ ቦይ እንዲሰራለት፣ ገንዘብን በማሰባሰብ የተበላሹ እቃዎችን ለመግዛትና ለማስጠገን በጣም ታንኪው አመልድ ኢትዮጵያን በጣም እናመሰግናለን። ስሜ አዚህ የከፋለ ይባላል። ቀይ ባህር ማለት ነው። ታች መንደር ጎጥ ውሃ ማህበራት ሰብሳቢ ነው። አዎ እኛ እንደ ውሃ ኮሚቴ ሰብሳቢ ነው ያለው እና በእኛ ኮሚቴዎች በውሃ ላይ በደንብ አድርገን ሆን የቁጥጥሩን በደንብ አድርገን እንያል የተቆጣጠር የውሃ ደህንነቱን እየጠበቅ ህብረተሰባችንን እየሰበሰብን በደንብ እያወያየን ውሃችንን ንጹህ መጠጥ ውሃችንን በደንብ እያደረግን በወርበር ቁጠባችን ማሉ ቁጠባችን እየቆጠብን እያስተባበር ገንዘባችንን ለውሃችን ደህንነት እየጠበቅን ከአሜባና ከወስፋት ከመሳሰሉት ህመሞች ተከላክለናል። የወርቅ 16 ይባላል። የታይ መንደር የውሃ ተጠቃሚ ቤት ነው። የእናቶች በጫናና የልጆቻችን ጤንነት ጠብቆኝ። ስሜ ካሳሁን ፍሬው ይባላለሁ። የውሃና ኤነርጂ ጽህፈት ቤት ኃላፊ ነኝ። እንግዲህ የአመልድ ኢትዮጵያ ጤናማ መንደር ፕሮግራም ወደ ወረዳችን ከ2014 በጀት ዓመት ጀምሮ ነው ወደ ወረዳችን የገባው። እንግዲህ ይሄ ፕሮግራም ወደ ወረዳችን ሲገባ በዋናነት የመቀንጨርን ችግር ለመፍታት ነው የገባው። ይህ ተያይዞ የመቀንጨርን ችግር ለመፍታት ትልቁ ስራችን ማህበረሰቡን የንጹህ መጠጥ ውሃ ተደራሽ ማድረግ አስፈላጊ በመሆኑ በዚህ ላይ ትኩረት ሰጥቶ እየሰራ ይገኛል። እንደኛ ወረዳ ከትንሽ የውሃ ተቋማት ጀምሮ እስከ ትልልቅ የውሃ ተቋማትን በማገዝ ማህበረሰቡ የንጹህ መጠጥ ውሃ እንዲጠቀም አድርጓል። በዚህም ሻሎሎችን፣ ጥልቅ ጉድጓዶችን እንዲሁም ምንጮችን በማጉልበት የተበላሹትንም በመጠገን ጭምር በከፍተኛ ሁኔታ ሲያግዘን ቆይቷል። በዚህም 3 በጣም ትልልቅ አርፒኤስ የሚባሉ የሩራል ፓይፕ ሲስተም መንደርን ከመንደር የሚያገናኙ 3 ውሃዎችን በመገንባት ከ15000 ማህበረሰብ በላይ ተጠቃሚ አድርጓል ማለት ነው። ከዚህ በተጨማሪ በተለይ ለጓሮ አትክልትና ለንጽህና የሚያገለግሉ የዋሽር ፓምፕ ቴክኖሎጂዎችን እንደዚሁም ማሰራጨት ችሏል ማለት ነው። ከዚህ ጎን ለጎን ደግሞ የንጹህ ውሃ ጥራት ለማረጋገጥ የባክቴሪዮሎጂካል የውሃ ማጣሪያ ኪቶችን እንዲሁም ደግሞ የውሃ ማጣሪያ ክሎሪን ለማህበረሰቡ እንደዚሁ አሰራጭተን ማለት ነው። ስሜ የኔዋ ደመቀ እባላለሁ። የጎንቻ ሶነሲ ወረዳ ዋና አስተዳዳሪ ነው። አመልድ ኢትዮጵያ ጤናማ መንደር ጎንቻ ላይ በ2014 ዓመተ ምህረት ነው ስራ የጀመረው። ስራ በሚጀምርበት ጊዜ በጥቅሉ 19 ቀበሌዎች 6 ቀበሌዎች ላይ ፉል ፓኬት ፕሮግራም የሚያከናውንባቸው ቀሪ 13 ቀበሌዎች ግን የተለያዩ ስራ የሚፈጸምባቸው እንደሆነ ነው ከወረዳው ጋር ተነጋግሮ ስራ የጀመረው። ስራ ከጀመረ በኋላ በወረዳችን በርካታ ስራዎችን ያከናወነና ማህበረሰቡ ተጠቃሚ አድርጓል።
አመልድ ኢትዮጵያ ጤናማ መንደር ፕሮግራም የአርሶ አደርን ሕይወት በተቀናጀ ስርዓት ምግብና በሃይጂን ሳኒቴሽን ስራዎች ከማሻሻል በተጨማሪ አርሶ አደሮች የቁጠባ ባህላቸውን እንዲያዳብሩና ተጠቃሚ እንዲሆኑ በማሰብ 256 የቤሳ የመንደር ኢኮኖሚ ማህበራዊ ቁጠባ ቡድኖችን በማቋቋም ከ5.3 ሚሊዮን ብር በላይ በማስቆጠብ በተዘዋዋሪ የብድር አገልግሎት ተጠቃሚ እንዲሆኑ ያስቻለ ፕሮግራም ነው። እንግዲህ ይህንን ፕሮጀክት በጋራ ከማክስ ፋውንዴሽን ከሚባለው ድርጅት ጋር ቀርጸን ለኒዘርላንድ መንግስት ከቀረበ በኋላ ተቀባይነት አግኝቶ ነው ወደ 2.9 ሚሊዮን ዩሮ አካባቢ የሚጠጋ ብር መድበው ወደ ስራ የገባ ነው። ስለዚህ ትልቅ ምስጋና ማቅረብ የምፈልገው ለኒዘርላንድ መንግስት ነው። ከዛ በተጨማሪ ደግሞ ከኛ ጋር አብሮን ከመጀመሪያው ጀምሮ ፕሮጀክቱን በመቅረጽ በመተግበርም አስፈላጊውን የሙያ ድጋፍን በማድረግ በኩል ማክስ ፋውንዴሽን በጣም ትልቅ አስተዋጽኦ አድርጓል። ከዛ በተጨማሪ ትልቁን ምስጋና መስጠት የምፈልገው ለማህበረሰቡ ነው። ማህበረሰቡ ከኛ ጋር በእምነት ፕሮጀክቱን አብሮን ባይሰራ ኖሮ የሚባለውን ደረጃ ማምጣት አይቻልም። ከዛ በተጨማሪም ደግሞ የሚመለከታቸው የመንግስት ተቋማት አሉ። ይህን ፕሮጀክት ስንፈጽም የግብርና የወረዳዎች ግብርና ጽህፈት ቤቶች አሉ፣ የውሃ ሀብት እና ጽህፈት ቤቶች አሉ፣ ሴቶች ጉዳይ፣ ጤና እና ሌሎች የሚመለከታቸው ጽህፈት ቤቶች ጋር ሆነን የሰራ ነው እና የእነዚህ አካላት ከመጀመሪያው ጀምሮ አብሮ መስራትና መተባበር አሁን ለመጣው የፕሮጀክቱ ውጤት ትልቅ አስተዋጽኦ አበርክቷል። ስለዚህ ላመሰግን እፈልጋለሁ በድርጅታችን ስምና በኔ። በአጠቃላይ የነገ ሀገር ተረካቢ ህጻናትን መቀንጨርን ለመቀነስና እንዲሁም በስርዓተ ምግብና በዋሽ ፕሮግራም የአርሶ አደሩን ህይወት ለማሻሻል እንደ አመልድ ኢትዮጵያ ጤናማ መንደር ፕሮግራሞች ወሳኝነታቸው የጎላ መሆኑን ከዚህ ዶክመንተሪ ፊልም መገንዘብ ያስችላል።